መጽሐፈ ዜና ቀዳማዊ ምዕራፍ 29 ንጉሡም ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰለሞን ገና ብላቴና ለጋ ነው። ሕንጻው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞም መረግድንና በፈርጥ የሚገባ ድንጋይን የሚለጠፍ ድንጋይን ልዩ ልዩ መልክ ያለውንም ድንጋይ የከበረውንም ድንጋይ ከየአይነቱ ብዙም እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላኬ ቤት ስለወደድኩ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹ ግንብ ይለበጡበት ዘንድ አፊር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር በሰራተኞች እጅ ለሚሰራው ስራ ሁሉ ለወርቁ ዕቃ ወርቁን ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የአባቶችም ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም፣ የመቶ አለቆችም በንጉሡም ስራ ላይ የተሾሙት በፈቃዳቸውም አቀረቡ። ለእግዚአብሔርም ቤት አገልግሎት 5000 መክሊት ወርቅና 10000 ዳሪክ 10000 መክሊት ብር 18000 መክሊት ናስ 100000 መክሊት ብረት ሰጡ። እንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊው በኢሄል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስ አለው። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል፣ ክብርም ድልና ግርማ ለአንተ ነው። አቤቱ መንግስት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ከአንተ ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋና እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅም የተቀበልነውን ሰጥተናልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችንም ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ወይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀ ነው። ባለጠግነት ሁሉ ከእጅ የመጣ ነው፣ ሁሉም ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ በደስታ አይቻለሁ። አቤቱ የአባቶቻችን የአብርሃምና የይስሐቅ የእስራኤልም አምላክ ሆይ ይህን ሐሳብ በሕዝብ ልብ ለዘላለም ጠብቅ። ልባቸውንም ወደ አንተ አቅና። ትእዛዝህንም ምስክርህንም ሥርዓትህንም ይጠብቅ ዘንድ ይህንም ነገር ሁሉ ያደርግ ዘንድ ያዘጋጀሁለትንም ቤት ይሰራ ዘንድ ለልጄ ለሰለሞን ፍጹም ልብ ስጠው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸውንም አዘንብለው ለእግዚአብሔር ለንጉሡ ሰገዱ። በነጋውም ለእግዚአብሔር መስዋዕት ሰው የሚቃጠለውንም መስዋዕት ለእግዚአብሔር አቀረቡ። 1000 ወይፈን፣ 1000 አውራ በጎች፣ 1000 የበግ ጠቦቶች የመጠጥ ቁርባናቸውንም ስለ እስራኤልም ሁሉ ብዙ መስዋዕት አቀረቡ። በዚያም ቀን በታላቅ ደስታ በእግዚአብሔር ፊት በሉ ጠጡም። የዳዊትንም ልጅ ሰለሞንን ሁለተኛ ጊዜ አነገሱት። እርሱንም አለቃ ይሆን ዘንድ ለእግዚአብሔር ቀቡት። ሳዶቅንም ካህን ይሆን ዘንድ ቀቡት። ሰለሞንም በአባቱ በዳዊት ዙፋን ላይ ተቀመጠ፣ ተከናወነለትም። እስራኤልም ሁሉ ታዘዙለት። አለቆቹም ሁሉ ኃያላኑም ደግሞ የንጉሡ የዳዊት ልጆች ሁሉ ለንጉሡ ለሰለሞን እጅ ሰጡት። እግዚአብሔር ሰለሞንን በእስራኤል ሁሉ ፊት እጅግ አገነነው። ከእርሱ በፊትም ለነበሩት ለእስራኤል ነገስታት ያልሆነውን የመንግስት ክብር ሰጠው።
የእሴይም ልጅ ዳዊት በእስራኤል ሁሉ ላይ ነገሰ። በእስራኤልም ላይ የነገሰበት ዘመን 40 ዓመት ነበር። 7 ዓመት በኬብሮን ነገሰ። 33 ዓመት በኢየሩሳሌም ነገሰ። እድሜውም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ልጁም ሰለሞን በእርሱ ፋንታ ነገሰ። የንጉሱም የዳዊት የፊተኛውና የኋለኛው ነገር እነሆ በባለ ራእዩ በሳሙኤል ታሪክ፣ በነቢዩም በናታን ታሪክ፣ በባለ ራእዩም በጋድ ታሪክ ተጽፏል። እንደዚሁም የመንግስቱ ነገርና ኃይሉ ሁሉ በእርሱም በእስራኤልም በአገሮችም መንግስታት ሁሉ ላይ ያለፉት ዘመናት ተጽፈዋል።